2026 ውጤታማ ለመሆን እቅድ ወይም ፕላን ያስፈልጋል። ያም ፕላን የአጭር ጊዜ የረጅም ጊዜ ፕላን ያስፈልጋል። ለምሳሌ አንድ እቅድ ልንገራችሁ። እኔ የምሰራውን ሼር ላድርጋችሁ። ትሬዲንግ፣ ስለ ስታክ ማርኬት፣ ስለ ቦንድ፣ ክሪፕቶ፣ ፎሬክስ እነግዳለሁ፣ ሰዎችን አስተምራለሁ። አሁን እንደዚህ መማር ለሚፈልጉ ሰዎች እቅዳቸው ምንድን ናቸው ብላችሁ ብትጠይቁኝ፣ አንድ ጃንዋሪ 1 ከመድረሱ በፊት በዚህ ዲሰምበር ወር ውስጥ ሰዎች መዘጋጀት ያስፈልጋቸዋል። የሚሰሩበትን ስኬጁል፣ ገንዘብ፣ ራሳቸውን ማዘጋጀት። ይሄ ወር የመዘጋጃ ጊዜ ይባላል ማለት ነው። ከእቅድ ውስጥ አንዱ የመጀመሪያው ፓርቱ ነው። ሌላው ደግሞ እቅድ ውስጥ ልክ ከጃንዋሪ 1 ጀምሮ ትሬዲንግ፣ ስታክ ማርኬት፣ ቦንድ፣ ፍሪክሶ፣ ፎሬክስን መነገድ የሚፈልግ ሰው፣ ኢንቨስት ማድረግ የሚፈልግ ሰው ምንድን ማድረግ ያለበት? ከጃንዋሪ 1 ተነስቶ እስከ ፌብራሪ ቢሆን እስከ ማርችም ቢሆን መማር አለብኝ የሚለውን ትክክለኛ አቋም የሆነ እቅድ ያስፈልጋል። በዚህ እቅድ መሰረት የሚቀሩ ወራትን 6፣ 7፣ 8 ወራትን ደግሞ ወደ ንግድ ዓለም ውስጥ እገባለሁ፣ እዛ ውስጥ እማራለሁ፣ ፕሮፊት አመጣለሁ፣ በየቀን ንግድ ውስጥ ከኢንቨስትመንት ውስጥ እየተማርኩ ሄዳለሁ የሚለው እቅዶች ያስፈልጋል። ለምሳሌ እኔ አሁን ይሄ ነው እየሰራ ያለሁት። ያለፈው ዓመት የ2025 እንደዛ ነው። የ2026 ደግሞ ወር እንዲሰራ እዚህ ቁጭ ብዬ እቅድ አወጣለሁ። ለሚቀጥሉት መንደርደሪያ ይሆነኛል። ሞር እንዳሰፋ ያለፈውን ስህተቶችን በመማር ጥንካሬዎችን በማድረግ እቅዶችን አወጣለሁ ማለት ነው። ያ እቅድ ለሚጠቅመኛል ሮድ ማፕ ነው። ወዴት እንደሚሄድ ትክክለኛ መረጃ ይሰጠኛል። ፕላስ ደግሞ እዚህም ከመግባት በእቅዱ መሰረት ስራው በተግባራዊ ሆኖ ለመጨረስ በጣም ወሳኝ ነው እቅድ። ይሄን በህይወታችሁ ውስጥ አሁን ከጀመራችሁት በሚቀጥሉት 2026 እያለ 2027 እያለ 2028 ቢዝነስ ለመፍጠር፣ ትሬዲንግ እውቀት ለማግኘት፣ የተለያዩ ኢንቨስትመንት ለመስራት አሁን ጊዜው ነው። እቅድ ያውጡ። እናመሰግናለን። ስለኛ ከፈለጋችሁ ዌብሳይታችን፣ ስልካችን